አንዳንድ ጊዜ በዙሪያችሁ አጥብቀው የሚመክሯችሁን ሰዎች እንደ ጠባቂ መልአክ ይዋቸው፣ እንደ ክፉ አትዩዋቸው። ምክር ጠላው፣ ኧረ በቃ እሻው ነግረሽኛል እኮ አትበሉ ወጣቶች። ያ ነገር የሚደጋገመው ምናልባት እግዚአብሔር በዛ ሰው እየወተወታችሁ ሊሆን ይችላል። ድግግሞሹ እናንተ ልባችሁ ስላልተከፈተ ድንጋዩን ለመፈርከስ የውሃ ጠብታ ድንጋዩን ይሰብራል እንደሚባለው አይደል? ስለዚህ በተደጋጋሚ በተመታ ቁጥር አንድ ነገር ፍርክስ ስለሚል የሆነ ቀን ልባችሁ ተከፍቶ የሚመክራችሁ ሰው ዋጋ ይገባችኋል። የዛ ሰው ቫልዩ የምታውቁት ልባችሁ ሲከፈት ነው። ዛሬ ላይ ላትረዱ ትችላችሁና አታርቋቸው። የሚመክሯችሁን ይኸው 3 ሰው አታርቁ ይባላል። በደንብ አዳምጡኝ። 3 ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን ይሄ በምክር ማለት ነው እንደው ምን ይሻላል አንተስ የሚሏችሁ ሰዎች አታርቋቸው። ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። 2 በሉ። ሶስተኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። ማራቅ አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ካይናቸው ጥፍት ስትሉ የታባቱ ድራሽን አጠፋውት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው ነው። አታርቋቸው እንደዚህ አይነት ሰዎች። ግን በጥንቃቄ ነው ያለበት። ምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ። ይሄንን በዚህ ያዙልኝና ከዛ ሁሉ ነገራቸው ስላልገባው ይሄ ልጅ አባቴ የሚሉኝ ነገር አልገባኝም ግን እጠብቆታለሁ አላቸውና እናትህን ብቻ ተንከባከብ ብለውታል። ከዛ አንድ ቀን እሱ ጋቢና ይሄ ቤቢ ማለት ነው ሹፌሩ እና እናቱ ከኋላ ሆነው ጸበል ደርሰው ሲመለሱ እግዚአብሔር ይባርክህ የኔ ልጅ አመላልሰ ጸበል ላይ ይኸው እንዲያምርብኝ እንደዚህ ቆንጆ እንደሆን ጥሩ ምግብ እያበላኸኝ እየጋበዝከኝ እንደው ግን ለምንድን ነው እንደዚህ የምታረግልኝ? እስቲ እንደው ይሄን ጥያቄ መልስልኝ እስቲ አሉት። አይ እኔ እናት እንደሱ እኮ አይደለም ይኸውልሽ ምን መሰለሽ እኔ ሰውን በመርዳት ነው ምረካው። በቃ እንደዚህ አይነት ማንነት ያለኝ ሰው ነኝ። ደግሞ በነገራችን ላይ እንደዛ ነው ልጁ። ቅድም የነገርኳችሁ ለዚህ ነው። ዩኒፎርም ለብሳ ጸበል ልትጠመቅ ስትመጣ ምናምን በቃ ይሄ ሩቅ ቦታ ያለች መስሎት ትምህርት ቤት አድርሷት ሊመጣል። በዚህ ነገር የሚረካ ሰው ነው። በዚህ ነገር የሚደሰት ሰው ነው። ወንድም ይሁን አሮጊትም ይሁን እዛ ቦታ ላይ የሚያጠምቁትን አባት ብትጠይቋቸው እንደው እድሉ አጋጥሟችሁ እንደው ብታውቁት ይሄ ልጅ ሁሉንም ሰው እንደዚህ የሚያግዘው ሁሉም ሰው ይረዳል። ማንኛውም ሰው ወንድም ወጣትም ይሁን ሴትም አሮጊትም ይሁን በመኪናው እንደዚህ ሰዎችን ያግዛል፣ ጸበል ይቀዳል። ማበቃ በቅንነት ሰውን በመርዳት የሚረካ ሰው ነው። በመስጠት የሚረካ ሰው ነው ማለት ነው። ያለውን በማካፈል የሚረካ ሰው ነው ማለት ነውና ግን ይሄን ነገሩ ደግሞ ጠቀመው። እግዚአብሔር በዚህ ውስጥ ሸለመው ማለት ነው። እና እግዚአብሔር ይስጥህ፣ እግዚአብሔር ይርዳ። እንደው ለምንድን ነው የምትረዳኝ አለችው። ለምን ይመስልሻል አላት። እኔ እንጃ አይኔ በመስጠት እኮ ነው የምረካው። በቃ በማድረግ በእንደዚያ ነገር ደስ ይለኛል ስትለው ጊዜ ደስታህን እግዚአብሔር ያሳየኝ መጨረሻህን ያሳምረው ብላለችው። እና ግን
ከሚጣ ጋር እንዴት ተገናኘ ስትለው ጊዜ ሚጣ ቤተክርስቲያን ያገኘዋት ጸበል እንደዚህ ማን ብሎ ነገራት። ይገርማል በጣም እንዴት እንደተገናኛችሁ በጣም የሚገርም ነው አለ ቤቢ። ከዛ አይደል አለው ሰምቷል፣ ይሄ ሾፌሩ ሰምቷል ስለ ቤቢ መልሶ ደጋግሞ መላልሶ በጣም ግን እግዚአብሔር እንዴት እንደሚያገጣጥም ግን ይገርማል። ምን አይነት አጋጣሚ ነው ምናምን ይላል ልጁ ተናዶ እኮ ነው። እና መልሶ ደግሞ ይሄኛው ደግሞ ካንተም ጋር ከእናትም ጋር የተገናኘውበት መንገድ ደስ ይላል ሁላችንም እና ምንም ምረዳህ ነገር አለው ምን ላግዝህ ምናምን አለው። አይ በቃ እንዲያውም ለምን እኛ ቡቲክ አትሰራም አለው አለ። እኛ ቡቲክ ለምን አትሰራም? እናትህንም ታገዛታለህ፣ እኔንም ታሳርፈኛለህ፣ በደንብ አገለግላለሁ፣ ደሞዜን እንዲያውም እሰጥሃለሁ አለው። የት ነው እንደምሰራ ቡቲክ እንደዚህ እሺ የምትወጣበት ሰዓት እንደዚህ ነው ብሎ ነገረው። ጠዋት 4 ሰዓት ትገባለህ፣ 9 ሰዓት ትወጣለህ። ከዛ ወንድሜ ይመጣል። ወንድሜ መጥቶ ራሱ ነው ማታ ዘግቶ ሱቁ መሄድ የሚፈልገው። የኔን ሰዓት አንተ ትወስዳለህ፣ እኔ ደሞዝ እከፍልሃለሁ አለው። ደስ ይለኛል ምናምን አለ ልጁ። ባለውለታ ሆነ። በቃ መዋያ አገኘ፣ ከጫት ርቋል፣ ስራ አገኘ፣ አለባበሱ ተስተካከለ፣ ሲጋራ የለ ምን የለ በቃ። እና አስቡት ባለውለታው ሆኗል። እንደገና ደግሞ በአንድ በኩል ደግሞ ይሄኛው ደግሞ እያጠመደው ነው ማለት ነው። በመጥፎ አይደለም የሚያጠምደው። እግዚአብሔር ሆይ እንደው ይሄ ልጅ ምን ይሻለኛል እያለ አባባ በነገሩት መሰረት ነው ነገሩን እያስተካከለ ያለው። መጨረሻ ላይ ደስ የሚል ነገር ተፈጠረ። እሱ ምንድነው እኔም የረካሁበት ነገር ነው። መጣ እኔ ጋር መምህር ምን ላድርግ ጨነቀኝ ብሎ መጣ። ምን አልኩት? ይኸውልህ እንደዚህ ነው የተፈጠረው ብሎ እስካሁን የተፈጠረውን ገጠመኝ በሙሉ እሷ የነገረችኝ ነገር እንዳለ ሆኖ ማያውቀው ነገር እንዳለ ሆኖ በኋላ ነው እኔ አጣፍጬ አገጣጥሜ የነገርኳችሁ እንጂ እሱ በሱ ፓርቲ ያለውን በሙሉ ነገረኝ። እሱ የሚያውቀውን። ኦኬ እንደዛ ነው። ሚጣን አስተዋውቀኝ አልኩት። በጣም ሰርፕራይዝ የምትሆነው ሚጣ በቃ እንዴት እንደምትወድህ ማማለኝ